የለም እዚህ ይቅርታ እና ሂሳብ በምን ልከፍልህ ነው? ቻርጅ አላደርግ እንዴት? አንደኛ ጥንቃቄ አድርግና በስነ ስርዓት አድርግ። ምክንያቱም ይሄ ስልክ ምናምን ነገር ቢጠፋ ይሄን አንተ ብትሸጥ ራሱ አከፍለው። ምኑ የዚህ ዋጋ ስለማታውቀው አንተ ገለባ የሆንክ ሰውዬ ምንድነው ስልኩ ይሄ ኮልኮሌ ነገር ከኔ ጋር የምታወዳድረው? ኮልኮሌ ይላል እንዴ? ስልኩ ነው መጀመሪያ። እባክህ ስልኩ ራሴ ይኸው ስልኩ ይኸው ይላል እንደ ሰው ማነሳ ታቃጥፈናጠር። እሺ ቻርጅ አድርግ ካልሆነ ግን አልከፍልም ይሳብ። እሱ እናት ወልዳለች። እሱ እናት ወልዳለች። ያንተ ቻርጅ ነው የማረጋው። እኔ ቻርጅ ቤት ነው ሞባይል ቤት ነው ካፌ እንጂ አገልግሎት መስጠት ግዴታ ነው። አገልግሎት መስጠት ግዴታ ነው። አገልግሎት መስጠት ምግቡን ማቅረብ ነው። ቻርጅ ማድረግም ግዴታ ነው አይደለም? ግዴታ አይደለም። የቱ ላይ ተጻፈ? ሜኖል አለ አገልግሎት ለምን? እሺ ባለቤቱን ጥራ ወይም ደግሞ ሌላ መስተንግዶ ሴት አይቻለሁ እሷን ጥራት። እንደውም አልተመቸኝም። አንተ ሴት ጥራ። እዚህ ቤት ሴት ልጥራ ላንተ? ሴቷን አስተናጋጇን ጥራት። ከዛስ አልጋ ትፈልግም? ዝባቺ ሂጂ ድመት ምከራት ወይም ሰደነ ሂሳቡ እንዴት እንደማትከፍል ያሳያሉ። ዝቅ ያልኩት እኮ ስራ ብዬ እንጂ እንዳንተ አይነቱ ቱቦ የኔ ማስተኛት ያቅትም። እሺ ሶዩ ስነ ስርዓት ያስ ሰው ያትበል አላረግም ቻርጅ ሂሳቡ እንዴት እንደማስከፍል ያለው እኔ። እስቲ አንተ ሂሳቡ ሳትከፍል ውጣ ቻርጀር